ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት ሰዓት አቆጣጠር ሰላም ብያለሁኝ። እንግዲህ ዛሬ እስቲ በአዲስ ቪዲዮ ተከስተናል። በጣም የሚገርም ትዕይንት ነው እያሳዩን ያሉት። እውነት ለመናገር ኤፒሶዱ እየቀጠለ ነው። እንግዲህ የትኛው ክፍል ላይ ማብቂያው የቱ ጋር እንደሆነ ልናውቀው አልቻለም። ሜሪና ዳኒ በጣም በቃ ትወናውን አልቻልናቸውም። በጣም ነው የሚተውኑት፣ በጣም ነው የሚጫወቱት። እንግዲህ እዚች ልጅ ላይ በህይወቷ እየቀለዱ ነው ያሉት ብዬ ነው እኔ የማስበው። በዚህ ሰዓት ላይ አንድ ጨቅላ ህፃን ልጅ አሳዳጊ ናት ሩታ። ክብር ያላት ልጅ ነበረች። እውነት ለመናገር በቀደመው ህይወቷ በጣም መልካም፣ በጣም ጥሩ፣ አስተዋይ፣ ብልህ ሴት ናት። አሁን ላይ ያንን ክብሯን ብልህነቷን እያሳጧት ነው ያሉት ብዬ ነው የማስበው እነኚህ ሁለት ልጆችና ለምን እንደማይፈቷት አላውቅም። ለምን በዚህ ልክ በዛኛው ሳይድ ላይ እንድትጠላ ክብሯን እንድታጣ ለምን እያደረጓት። አሁን እውነት ለመናገር በጎ ነገር እያሰቡ ነው እነኚህ ልጆች በዚች ልጅ ህይወት። እንዴት ነው ነገ ከልጁ አባት ጋር ልትገናኝ የምትችለው? እሺ ያስቀርቶ ከደስታ ጋር ሳብራ እንዴት ነው ልትሆን የምትችለው? ይህንን እንዴት ታያታላችሁ? እስቲ አሁን እዚህ ላይ ያለው ጭራሽ እኛንን የምናስተዳድርሽ አሉ እና በጣም ትንሽ ከባድ ነው። እዚህ ጋር እስቲ የእሷን ሪያክሽን ብቻ እዩልኝ። ቸኝነት ያንቺ ብቻ መሆን ያሳስበናል። ብቻሽን መሆንሽ ረጅም ነገር ጊዜዎችን ብቻሽን ነው የምታሳልፊው ምናምን። እኛም ደግሞ በዛ ልክ እዚህ መሆን አንችልም። ገባሽ አይደለ? እና ደህንነትሽን ማረጋገጥ እንፈልጋለን። ደህንነት ላይ እንዳለሽ ሊሰማን እንፈልጋለን እና ያንን በማስመልከት እንግዲህ ከደስታ ጋር ተመካክረን የሆነ ሰው ያስፈልግሻል በሚል ከጎንሽ ሰው ያስፈልግሻል በሚል ደስታ እዚህ ቤት ገብቶ ከአንቺ ጋር እንዲኖር አንዱን ክፍል እንድትለቂለት እና የአንቺን ደህንነት የአንቺን ሰላም አረጋግጠን ከአንቺ ጋር እንዲሆን እንፈልጋለን። ዛሬ የመጣንበት ሀሳብ እንደዚህ አይነት ፕራንክ አይመቸኝም። ኧረ ፕራንክ አይደለም፣ በእውነት ፕራንክ አይደለም። ይቀልዳችሁ ነው። ለምን? ምን ችግር አለው? ማለቴ ደስታ የምር ነው። አሁን እኮ እዚህ ጋር ዳኒ ስግጥ እኮ አልክ። በጣም ነው ስግጥ ያልከው በሰው ህይወት ውስጥ ገብተክ። እንዴ ምን አስበህ ነው? እኔ ሲጀመር ሜሪ መነጽር አድርጋ እዚህ ቤት ስትገባ አላማረችኝም። በቃ በሙሉ ኮንፊደንስ አምናበት አይደለም ይሄንን ነገር ይዛ የመጣችው። ሩታ ምን ትለኛለች እያለች እንደው ቪዲዮ ለመስራት ያህል ነው እንጂ የመጣችው። እውነት ለመናገር በመነጽር ተወጥራ እዚህ ቤት ውስጥ አይኗን ላለማየት ነው የሚመስለውና ኧረ በእግዚአብሔር ሼም ነው በእውነት። ልጅቷን ክብር አታሳጡ። እውነት አይመጥናትም። በቃ እንደዚህ አይነት ነገር አይመጥናትም። እውነት ለመናገር ሩታ ደስታም በጣም የተረጋጋ ሰው ነው። ግን ለሱ እንኳን መሆኑ ባትችል በቃችን ልጅ በሰው ዘንድ ጥላቻን አትስጧት። እውነት በቃ እንደተከበረች ትኖርበት። ግን ትርፍ ክፍል ስላለ ደስታ እዚህ መኖር አለብን። መደበር አይደለም ነገሩን። ሳይሞቅ ፈላ አረግ ነው እኮ የሆነ አጣደፋችሁት። ሳይሞቅ ፈላ ነው የሆነብኝ ማለት ገና ተጥዷል። አሁን አልሞቀም ግን ፈላ። በእናንተ የተነሳ አልገባኝም ነገሩ። ቤት ደግሞ ክፍት ነው። ምን ችግር አለ? አንደኛ ነገር ቆይ ልንገርሽ፣ አንደኛ ነገር ይሄ ማንም እየመጣ እንደ ልቡ እየከፈተ በር አይገባ። ወንድ መኖሩ ጥሩ ነው። እዚህ ቤት ኖረ ማለት እኮ ሌላ ነገር አደረገ ማለት አለ። ልጁን ለማየት ነው እኮ የሚመጣው፣ ሌላ ሰው አይመጣም። እሱ የራሴን ህይወት ኖር ያለው አለ አይደለ? በቃ ተፋቱት እንዴ። ማንም እኮ እሱ ደስታስ ቢሆን እዚህ ቤት ጠባቂ ነው እንዴ? ነገ የወደፊት ባሏ እኮ ሊሆን ነው አይደለ? እሱም ተከብሮ ነው መምጣት ያለበት እንዴ። በዚህ ልክ ወንድ ልጅ እኮ ሴት ቤት ሲገባ ገሌ ገባ ነው የሚባለው እንዴ። ያራ አይመጣውም። እንደ ባህልም ደስ የሚል አይደለም፣ ለወንድም ክብር አይደለም ይሄ። በቃ ባል ከሆነ እንዳባወራ ነው በስርዓቱ ሽምግልና ተካሂዶ ሰርግም ካለ በሰርግ ተደርጎ ነው እቺ ልጅ ማግባትም ካለበትና የትዳር ፈታለችና ተራ ሴት ናት እንዴ? ዝም ብሎ ማንም እየመጣ እሷ ቤት የሚኖረው? ከዚህ በፊት እናንተ መታችሁ ካልኖርም ብላችሁ እሪም በኋላችሁ አይ ብላ ውጡልኝ አለቻችሁ። አሁን ደግሞ ጭራሽ ጎረምሳ ይዛችሁ መጣችሁ
ሻንጣ ይዞ መጥቶ እዚህ ቤት ይኑር? ይሄ ፌር አይደለም። እውነት እናንተ ሜሪ ምንድነው ሴት አይደለሽ እንዴ? እንዴት ይሄንን ነገር ማገናዘብ ያቅትሻል? ዳኒማ በቃ ፈላጭ ቆራጭ ሆነ በሩታ ህይወት ውስጥ እንዴ። ለምንድነው ሀይ ማትያቸው? ሩታ በቃ ያው ንዴትሽን አይተነዋል፣ መቼም ቁጣሽን አይተነዋል። ግን እነኚህ ማብቂያቸው መቼ እንደሆነ አላውቅም። ከህይወትሽ አስወጫቸው። በሰው ዘንድ እኮ ጥላቻን እያተረፍሽ ነው ያለሽው እንዴ። ለምን ቡና መጠጫስ ትሆኛለሽ? ሜሪ በቃ ይበቃችኋል። እናንተ ግን ጤነኛ ናችሁ? የምር ሜሪና ዳኒ ጤነኝነታችሁን እጠራጠራለሁኝ ለመናገር እንዴ። በዚህ ልክ አንድች የልጅ እናትን እንደዚህ ያህል ማገላታት አይምሮ እኮ ይጎዳል። ብትችሉ እች ልጅ ሳይካትሪስት ይቀጠርላትና በትክክል ቼክ ተደርጋ ወደ ራሷ ተመልሳ፣ ያኛውም ቢሆን ሳይካትሪስት ያስፈልገዋል። እዛም ቤት ያለው ሰውዬ ሳይካትሪስት በደንብ ያስፈልገዋል፣ ሊታዩ ይገባል በትክክል። ከዛ በኋላ ነው ሁለቱ የየራሳቸውን ህይወት መመስረት ካለባቸው መመስረት ያለባቸው እንጂ በጥፋት ላይ ጥፋት በጥፋት አጠፉ አይደለም እነዚህ ልጆች አንድ ለማድረግ መሞከር ነው እንጂ በዚህ ልክ ተራ ነገር እኮ ነው። ሜሪና ዳን እየሰራችሁ ያላችሁት ነገር በጣም ተራ ነገር ነው። እንዴት ወንድ ልጅ አምጥታችሁ እዚህ ቤት ይኖር ትላላችሁ? ለክብሯ አትወዷት? ሜሪ ቆይ ዘመድሽ ስጋሽ ናት አይደለም? አትወጃትም? በዚህ ልክ እንዴት ነው አሳልፈሽ የምትሰጫት? ኧረ ፌር አይደለም በእውነት ውዶች። እንግዲህ ዛሬ እኔ የመቃጠል ቀን ብየዋለሁ በእነኚህ ልጆች። ቀን በቀን ብቻ መቃጠል የተረፈን ነገር ምንም ማድረግ አንችልም። እንግዲህ ማብቂያው መጨረሻው ዘይ እንደሚለው ነገር አላፈቃችሁም? እኔ በጣም ነው ያፈቀኝ። ልጅቷን ባታሳጧት ደስ ይለኛል። ለሩታ ልጅሽን አሳድጊ፣ አሁንም ሌላ ልጅ አለ እያልሽ ያለሽውን ነገር ራሱ መፍትሄ አብጅለት። እውነት ከሆነ ኦፊሻሊ አሳውቂ። በእነ አብርሃምን ቤተሰብ ዘንድ ጥላቻን አታስተርፊ፣ በኦዲየንሶችሽም ጥላቻን አትዝሪና በቃ ትክክለኛ ህይወትሽን ተረጋግተሽ ለመኖር ሞክሪ። በሌላ ኮንቴንት በጣም ኢንጆይ ያረግሽ፣ በጣም ከልጅሽ ጋር እኮ በጣም ብዙ ቪዲዮ መስራት የምትችይ አቅም ያለሽ ልጅ ነሽ። እንዴ በዚህን ያህል ልክማ ወርደሽ ከነኚህ ጋር አትስሪ። እውነት በጣም ጥሩ አይደለምና ውዶችዬ፣ ሰላም እደሩልኝ፣ ሰላም ሆኑልኝ፣ ሰላም ዋሉ ባይ